አንድ ሰው አለ በሶሻል ሚዲያዎች ውስጥ የገነነ በጣም ትልቅ ታዋቂ እና ሁሉም ሰው የሚወደው የሆነ አንድ ሰው አለ። እሱን ላስተዋውቃችሁ እስቲ። አዶናይ ይባላለው። የ20 ዓመት ልጅ ነኝ። ለምፈልገው አይነት ሁኔታ አይደለም ያለው። አንድ ቀን ደግሞ እንደ ዶክመንታሪ ሆኖ እንደሚቀርብ እርግጠኛ ነኝ። ቴንክ ዩ። እዚህ ጋር እንደምናየው ራሱን እንኳን ለማየት ድፍረት ያልነበረው ልጅ ነው። ይህንን ያደረገው እንደጀመረ ሊያሳውቀን እንጂ ወሬ ሊያወራልን አይደለም። እንደጀመረ እንደሚሰራ ሊያሳየን ፈልጎ ነበር ያሳየን። ከዛ በኋላ ወደ ስራ ላይ ገባ። በህይወታችን በሀገር ውስጥ ከሀገር ውጭ በቅርብ ቤተሰብ በጓደኛ የሚያነቃቁ ሰዎች አይታችሁ ልታውቁ ትችላላችሁ። ዛሬ የምታዩት ሰው ግን እስከ ዛሬ ካያችሁት ኢትዮጵያ ውስጥ ከኢትዮጵያ ውጭ ያነቃቃል አነቃቅቶኛል ከምትሉት ሰው ውጭ በጣም የተለየ ሰው ነው። በምንድን ነው እሱ የሚለየው? አብረን እናያለን። ወንድሜ ከምቾት ቀጠና ውጣ፣ ሰው ምን ይለኛል አትበል። ለራስህ አንተን ያለው ለራስህ ኑር፣ ራስህ የምትፈልገውን አድርግ ብለው የሚመክሩን ብዙዎች የምታውቋቸው ያላችሁ። እሱ እያለን ያለው ግን ለራሴ ያለው በስራ እየሰራ ያሳየናል። ሰውነቱ ሲቀንስ እየሰራ ያሳየናል። የተሻለ ነገር ኖሮት እንዳልነበረም ውስጥ ቤት ድረስ ወስዶ በምን ወጥ እየሰራ በምን ኩክ እያደረገ ሰውነቱን እንደቀነሰ ያን ያህል የተጋነነ ነገር እንደማያስፈልገው እያሳየን ነበረ። ለማነቃቃት ደግሞ አንዳንዴ ይናገራል። አይዟችሁ ነው የሚለን። ምክንያቱም ውስጡ ሁላችንም ውስጥ ያለውን ነገር ውስጡ ነበረ። እሱን ለማሸነፍ ብቻውን እየታገለ ልክ ሲያሸንፈው እና ደግሞ እያሸነፈው እንደሆነ ሲያቅ ነፃነት ተሰማኝ አለ። እስከ ዛሬ እንደዚህ ሆኜ አላቅም አለ። እንደ ልጅ ቦረቀ። መንገድ ላይ ይዘላል፣ መንገድ ላይ ይሮጣል፣ መንገድ ላይ ይደንሳል። ከዛ በቃ ጎንበስ ብሎ መጀመሪያ ላይ የሰራትን ቪዲዮ አሁን ላይ ቀና ብሎ ሲሰራት ነው ማለት። በራሱ ኮርቱ ሱፍ ለብሳለሁ አንድ ቀን ሱፍ ለብሼ እንደሚለው አድርጎ ታሳየ። እንደ ዶክመንተሪ ሆኖ ይሄ ታሪክ ይቀመጣል ብሎ ነበር መጀመሪያ ቪዲዮ ላይ። እንደ ዶክመንተሪ አስቀምጦታል በራሱ አፍ። የመጣ ሰሞን አልተወደደም። የመጣ ሰሞን ማንም ልባላለው። እነዚህ ልጆች እሱ ራሱ ዝም ብሎ በመንገዱ አገኛቸው፣ ወደዳቸው። መለወጥ እንደሚችሉ ጭንቅላታቸውን ሰፋ አድርጎ ቢያስቡ ከሊስትሮ መውጣት እንደሚችሉ ራሳቸው መቀየር እንደሚችሉ ለማሳመን በእነሱ ለመጀመር ወስኖ ያገኛቸው። እነሱን ማንሳት ሲጀምር ፈጣሪ ቤቱ ጋር እንደሚያነሳ አታውቁም። እነሱን ሲያነሳ ፈጣሪ ደግሞ እሱን ያነሳው። ሰው ሁሉ እንደሱ ማን አለ? ኧረ እሱ በጣም ደስ የሚል ልጅ ነው፣ ኧረ እሱ ምናምን ማለት ተጀመረ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ የፌመሶች ፖድካስት ነው። መልካም ቪዲዮ ከተመቻችሁና ሌላ እንዲሰራላችሁ ከፈለጋችሁ ላይክ፣ ሰብስክራይብ እና የደውል ምልክት ወደ ጫኑ።